ተመልከተ ይህንን ሚስማር ሲመቱት የማይሰበረው ብረት ስለሆነ ነው። አንዳንድ ጊዜ ህይወት ያለ ማቋረጥ የምትደበድበን ይመስለናል። ችግሮች ተደራርበው፣ ፈተናዎች በዝተው ለምን እኔ ላይ ብቻ በረታ ብለን ራሳችንን እንጠይቃለን። ነገር ግን አንድ ትልቅ እውነት አለ። ሚስማር ሲመቱት የበለጠ የሚጠነክረው ብረት ስለሆነ ነው። እንጨት ቢሆን ይሰነጠቃል፣ ጭቃ ቢሆን ይበተናል፣ ብርጭቆ ቢሆን ይከሰከሳል። ሚስማር ግን የምቱ ኃይል ወደ ውስጥ እንዲሰምጥና ይበልጥ እንዲጸና ያደርገዋል። አንተም በህይወት የሚደርሱብህ ግፊቶች፣ የሚሰነዘሩብህ ትችቶችና የሚገጥሙ እንቅፋቶች በሙሉ ሊሰብሩ የመጡ ቢመስሉህም ተሳስተሃል። አንተ ግን ጠንካራ ብረት ስለሆንክ ይበልጥ ትጸና ትበረታለህ እንጂ አትሰበርም። ወንድም አለ ሚስማር ሲመታ 3 ታላላቅ ነገሮች ይከሰታሉ ይባላል። የመጀመሪያው አቅጣጫውን ይይዛል። ያለ ምቱ ዝም ብሎ ሜዳ ላይ ይተኛ ነበር። ምቱ ግን ግቡን ወይም ዓላማውን እንዲመታ ያደርገዋል። ሁለተኛ ወደ ጥልቅ ይሰጥማል ወይም ወደ ውስጥ ዘልቆ በመግባት ራሱን የማይናወጥ መሰረት ላይ ያደርጋል። ሶስተኛ ያጣብቃል። 2 የተለያዩ ነገሮችን አንድ ላይ የማቆምና የማጽናት ኃይል አለው ሚስማር። የህይወት መዶሻ ሲያርፍብህ አትከፋ። መዶሻው ሊያጠፋ ሳይሆን ወደ መሬት ዘልቀህ እንድትገባና እንድትጸና ነው የሚረዳ ወይም የሚያደርገው። ብረት ካልሆንክ ትጠፋለህ። ብረት ከሆንክ ግን ምቱ የበለጠ ያጸናሃል፣ ያጠነክርሃል እንጂ አይሰብርህም። አስታውስ፣ ትልልቅ ሰዎች የተፈጠሩት በትልልቅ መከራ ውስጥ ነውና ዛሬ የሚመታ መዶሻ ነገ ለማንም የማትነቃነቅ የቤት መሰረት፣ ጽኑ መሰረት እንድትሆን እያዘጋጀ ነው። ፈተና አያጠፋ፣ ማንነትን የበለጠ ሻይን እንዲያደርግ እንዲወጣ ያደርገዋል። ምቱ ሲበዛ ጽናቱ ይመጣል። ወንድም ዓለም በርታ ልልህ ነው። እወድሃለሁ። ወደ ስራ